እንደምን አለ ታውቀኛለህ? እኔ ማን ነኝ? አዶናይ። ሃይ እናት ደህና ነሽ? እንዴት ነሽ? ደህና ነሽ? ሃይ ሚጣ ነይ ቀፊ ነይ ነይ ቆንጆ ምንድን ነች? አይነ ስውር ነች የኔ እናት። Oh my god. Nice doing that. Thank you doctor. Thank you brother. የኔ እናት እንዴት ነሽ? ደህና ነሽ? ልጅሽ ነች እሷ? ውይ ቤቢ እድሜ ስንት ነው አንተ? 13 የት ነው የምትኖሩት? እንጦጦ። ከዚህ ስንት ይርቃል? ሶስት ባስ ነው። ኑ እስኪ አንዴ ኑ ወደ መኪና ላስገባችሁ። ነይ እናቴ ነይ ልቀፍሽ አንቺ የኔ ቆንጆ። ወይዬ ለሃንዶ አለና ኑ እስኪ አሻግራት እጇን ይዘህ። ውይ ቆይ ልግባና መጀመሪያ ነኝ። ሆፓ ውይ እኔ ሃይ ቤቢ። ስምሽ ማን ነው? የኔ እናት አዲስ። እሷስ ትንጥየዋስ? ራኬብ። ቆንጆ ሃይ ራኬብ። እድሜዋ ስንት ነው? 2 የት ነው የምትማረው አንተ? ደብረትክ። ምንድን ነው የሚያስፈልጋችሁ? ምን እኔ ለምሳሌ እንጦጦ ማርያም ነው የምኖረው ብያለሁ። እንጦጦ ማርያም ማለት ኃይል የሌለበት ቦታ ያው ትንሽ ክራዩ ይሻላል በሚለው ዛሬዎችን 1 ጀሪካን 30 ብር ነው ማስቀዳው ማለት ነው። ሁሉ ነገር ተገዝቶ ነው። የቤት ኪራይ ናችሁ ያላችሁት? ኪራያችሁ ስንት ነው በወር? 5000 ከዛ 5000 ከፍዬም ያለ መብራት ካለውስ? መብራት ካለው እስከ 10000 ብር ነው። እስከ 10000 ብር። ከዛ ለምግባችሁ ምናምን ስንት ነው? እንደዚህ እየዞር ነው ማለት እሱ ትምህርት ሲሆን ብቻዬን ነው የምዞረው። ያው ትምህርት ካልተማረ ደግሞ ከባድ ስለሆነ ያው አሁን ክረምት ስለሆነ ዝቅ ስለሆነ አብሮኝ ይዞራል። በጋ ላይ ግን ብቻዬን። እንዴት ነው ያወቀኝ አንተስ? ልጆች ጋር ታውቂኛለሽ እንዴ አንቺ እናቴ? ሰምተሻል ስለኔ? እሱ ነግሮኛል። አረ ምን ያባል። እሺ ስለዚህ የቤት ኪራይ በወር ከነ መብራቱ 10000 ብር ነው። አሁን ደግሞ ሚኒስትሪ ተፈታኝ ነውና ሚኒስትሪ ተፈታኝ ሲሆን ደግሞ ያው በፊት ሰኞ ማነው ቅዳሜ ሌላ ጥናት ምናምን ያስጠናቸዋልና ትምህርት ቤት ይሄዳል። እኔ ግን አላስኬደውም። ምክንያቱም ያው አንዳንዴ ልጅ ብቻዬን ይዤ ስለሚከብደኝ አብሮኝ ነው የሚዞረው ማለት ነው። እና ልጄ ቢያንስ በቃ አእምሮ ተረጋግቶ ቢማር እንደ ጓደኞቹ ደስ ይለኝ። ችግር የለውም። አንተን አንድ ምክር ልምከር። ጠንካራ ነህ በጣም እሺ። ይገባኛል እያሳለፍክ ያለው ነገር። አይዞህ እኔም ላግዝህ ነው የመጣሁት። በተለይ አንተን እሱን ያለው አሁን ታላቅ ልጅ ሁለቱም ብቻ ናቸው ማለት ነው። ሁለቱም ብቻ ናቸው። ባለቤትሽ? እሱ የለም። ብቻዬን ነው እንትን ደግሞ። ስለዚህ አንቺ ነሽ አባወራ ማለት ነው። አደራ የተጣለብህ አንተ ነህ። እንዴት ነው አደራው? ከባድ ነው። ምን መሆን ነው የምትፈልገው ስታድግ? ኳስ ተጫዋች መሆን ትፈልጋለህ? ሌላስ ምን መሆን ትፈልጋለህ? ህግ መማር ትፈልጋለህ? እውነት? ሎየር ጠበቃ መሆን ማለት ነው? እውነት? የትምህርት ቤት ነው እየሄድክ ያለው? እኔ ምንም አለ አንተ አልሰለጥም። አሁን ላይ ማለት አሁን ኑሮ ስለከበደኝ በጣም ፍላጎት አለው ኳስ ለመጫወት ማለት ነው። ግን ኳስ ምንም ነገር አላስገባም። አንደኛ በክፍያ ነው፣ ሁለተኛ ደግሞ ያው እንዳልኩ ከክላስ ውጪ አብሮኝ እንትን የሚለው እኔም ደግሞ እውነቱን ስነግርህ እኔም ደግሞ ያው እማር ነበረ። በዚህች ልጅ ምክንያት የሚይዝልኝ ሳጥቼና ኑሮ ሲከብደኝ ነው ትምህርቱንም ትቼ ውጭ ብዬ እንትን እያልኩ ያለሁት ማለት ነው እንጂ የ2ኛ ዓመት ዲግሪ ተማሪ ነበር። በእርግጠኝነት እሱም በቃ እንደ አንድ ታላቅ ልጅ የመጀመሪያ ልጅ ብዙ ጫና እንደሚሰማው ውስጡም ይገባኛል። ያው አንቺ እንደ እናት እንግዲህ እናቶች የሚያልፉትን ነገር የምናውቀው ነገር ነው፣ አዲስ አይደለም። ጥንካሬያችሁም የተረጋገጠ ነው። ምንም የምለው ቃላትም የለኝም። አንተ ግን እንድትበረታ ፈልጋለሁ።
ለእናት እንድትሆንላት ማለት ነው። ልጄ በጣም ጥሩ ልጅ ነው። በጣም እጅግ በጣም ማለት ባዘዝኩት ሁሉ እንደዚህ እንደ አሁን 13 አመቱ ነው። እንደ 13 አመት ልጅ አይደለም። ቀጥሎ ቤት ውስጥም ልብስ አጥቦልኝ ልጅቷን ውሃ ቀድቶልኝ ሁሉን ነገር እንደሚያደርገው ቤት ውስጥ እሱ ነው ማለት ለትምህርቱም ብዙም ትኩረት እየሰጠው አይደለም በእኔ ምክንያት ማለት ነው። አሁን 8ኛ ክፍል ነው። 8ኛ ክፍል ደግሞ በጣም ብዙ ነገር እንትን ማለት ያለበት ልጅ ነበር። ግን ክረምት እንኳን ሌሎች ጓደኞቹ እየተማሩ ነው፣ እኔ ግን አላስተማሩትም። እሺ ስማ፣ አሁን አንተ ጅማሮ እንደዚህ ነው ማለት መጨረሻ እንደዚህ ይሆናል ማለት አይደለም። እሺ ሁሉም እያለፍከ ያለው ነገር መጨረሻ ነው ማለት አይደለም። መንገድ እየተቃና ስለሆነ ነው የተገናኘ ነው። እዚህ ጋር ያየኋችሁ ቁጭ ብላችሁ እያለፍኩ እያለሁ ነው ያየኋችሁ። ስለዚህ እንድትበረታ ፈልጋለሁ። ብርታት ማለት ምንድነው መሰለህ? ጠንክረ መስራት አይደለም መንገር። ብርታት ማለት ተስፋ አለመቁረጥ ነው። እሺ ይህ ጅማሬ እንጂ መጨረሻ አይደለም ብለህ ማመን እሱ ብርታት ይባላል። አንተ በራስህ ስትተማመን ይሳካልኛል ብለህ ስታምን ነው እናትህንም ታናሽ እህትህንም አሁን ካላችሁበት ሁኔታ የምታወጣቸው። ተረዳኸኝ? ስለዚህ የማደግ ፍላጎቱና ይሄ ቆራጠኝነቱ መኖር አለበት። ለእናትህ ስትል ቀና ማለት አለብህ። ለእናትህ ስትል ቀና። ተረዳኸኝ? ፈተና ያጠነክርሃል እንጂ አያዳክምም። እኔ አሁን በአንተ ጫማ በሆን እወድቃለሁ፣ ልንገርህ። በአንተ ጫማ በሆን ማለት ነው። ስለዚህ አንተ ከኔ በላይ ጠንካራ ነህ። አይገርምም? እኔ የተሻለ መኪና፣ ኮፍያ፣ ልብስ ለበስኩኝ እንጂ ያንተ ጥንካሬ በጣም ትልቅ ነው። እሺ